በእድሜ ትንሿ የኖቤል ተሸላሚ። በፓኪስታን ስዋት ሸለቆ ውስጥ መማር ለሴት ልጅ እንደ ወንጀል በሚታይበት ጨለማ ዘመን አንድ ደማቅ ብርሃን ፈነጠቀ። ገና በልጅነቷ ትምህርት የሴቶች መሰረታዊ መብት መሆኑን አምኖ መነሳት ድፍረት ቢጠይቅም፣ እሷ ግን ፍርሃትን አሸንፋ ስለ እውቀት ሰብአዊ መብትነት በድፍረት መናገር ጀመረች። ታሊባን ትምህርት ቤቶችን ሲያስፈርስና የሴቶችን ድምፅ ለማፈን ሲሞክር በድብቅ የብሎግ መጣጥፎችን በመጻፍ ለዓለም ድምጿን አሰማች። ይቺ ደማቅ ብርሃን ማላላ ዩሱፍዛይ ትባላለች። ከግሎባል ቮይስ ኔትወርክ የጉና ታዬ ነኝ። ጥቅምት 9 ቀን 2012 ዓ.ም ማላላ ከትምህርት ቤት ወጥታ በአውቶቡስ ወደ ቤቷ እየተመለሰች ሳለ ታጣቂዎች አውቶቡሱን ያስቆሙታል። ማላላ ማን ናት ብለው ጠየቁ። ወዲያው ታዳጊዋ ማላላ ፍርሃትን ወደ ጎን በመተው በድፍረት እጇን አነሳች። በድፍረቷ የተገረሙት ታጣቂዎች ያለምንም ማመንታት ጭንቅላቷና አንገቷ ተኩሰውባት ወደ ሞት አፋፍ አደረሷት። የ15 ዓመቷ ማላላ ክፉኛ ቆሰለች እንጂ ጉዳቱ ለሞት አላበቃትም ነበር። ዜናው ዓለምን አስደነገጠ። በፓኪስታን የመጀመሪያ ሕክምና ካገኘች በኋላ ለተጨማሪ ሕክምና ወደ እንግሊዝ ተወሰደች። በርካታ ወራትን ከፈጁ የቀዶ ሕክምና በኋላ ማላላ አገገመች። እናም ይበልጥ በጠነከረ መንፈስ ትግሏን ቀጠለች። ሊገሏት ያሰቡ ሰዎች ከመጥላትና ቂም ከመቋጠር ይልቅ የጠላሁት ድርጊታቸውን እንጂ ሰዎቹን አይደለም፣ ድል የምነሳቸው በጠመንጃ ሳይሆን በትምህርት ነው በማለት የይቅርታና የሰላም አርበኝነቷን በተግባር ለዓለም ሕዝብ አሳየች። ይህ የውስጥ ጥንካሬዋ ጥላቻን በፍቅር ማሸነፍ እንደሚቻል ለዓለም ያሳየ ድንቅ ምሳሌ ተብሎ ተወድሷል። በ2012 ዓ.ም በተባበሩት መንግስታት ዋና መስሪያ ቤት ተጋብዛም አንድ ልጅ፣ አንድ መምህር፣ አንድ መጽሐፍና አንድ እስክርቢቶ ዓለምን ሊለውጡ ይችላሉ የሚለውን ንግግሯን አደረገች። መልእክቷ ለሚሊዮኖች መነሳሳት ሆነ። ከአባቷ ጋር በመሆንም ማላላ ፋውንዴሽን የተባለውን የበጎ አድራጎት ድርጅት አቋቋመች። ድርጅቱ በተለያዩ ሀገሮች የሚገኙ ልጃገረዶች 12 ዓመት ጥራት ያለው ትምህርት በነፃ እንዲያገኙ ይሰራል። በ12 ዓመቷ የኖቤል የሰላም ሽልማት ስታሸንፍ ሽልማቷን ለግል ጥቅሟ ሳይሆን በፓኪስታን ለሚገኙ ልጃገረዶች ትምህርት ቤት ግንባታ ውለዋለች። ማላላ ስኬታማ የሆንኩት በራሴ ጥረት ብቻ ሳይሆን አባቴ ክንፌን ስላልቆረጠብኝ ነው ትላለች። በዚህም ለልጆቻቸው እድገትና ከፍ ብሎ መብረር ክንፍ የሚሰጡ ወላጆች አስፈላጊነት በአደባባይ ሰብካለች። ከዚያም ትምህርቷን ቀጥላ በእንግሊዝ የኦክስፎርድ ዩኒቨርሲቲ ፖለቲካ፣ ፍልስፍናና ኢኮኖሚክስ በማጥናት በ2020 ዓ.ም ተመረቀች። ዛሬ ላይ ማላላ በኦክስፎርድ ዩኒቨርሲቲ ትምህርቷን እየተከታተለች በዓለም ዙሪያ ለትምህርት ጥራትና ለሴቶች መብት እየታገለች ትገኛለች። የህይወት ታሪኳ የሚያስተምረን ጥይት አልያም ኃይል የነፃነት ተጋድሎን ሊያስቀር እንደማይችል ነው። ድምፅሽ በጣም ኃያል ነው፣ ስለዚህ ዝም አትበይ እያለች ማላላ ለዓለም ወጣት ሴቶች ታስተምራለች። ማላላ የድፍረትና የጽናት ምልክት ሆና ዛሬም ትነሳለች። በፈተናና ችግር ሳይሸነፉ ተስፋን ሰንቆ ለትክክለኛ ዓላማ መታገልም ምን ያህል ዋጋ እንዳለው ከማላላ ታሪክ መማር ይቻላል።